አረባካው እንኳን ተወኝ አሰፋ እሺ በለኝና እስቲ አሁን እንኳን ተወኝ ሻልሽም ሶፊያ ስጭለማ ውስጥማ ተስፋ ቆርጠን በጅም መበላት የለብንም እና ተስፋ ይቆረጥም ተብሎ ሽንቁር ጋር ሙሉ ለመብላት ዋሲታ ፈስዋላል እንዲያሰ አለትሽ ሰይጣን እጭና ጥብቆ አስሮት ከመሰቃየት ምንም አልተረፈኝ እምዬ ለድህነት የፈጠረው ቢነግድ ያተርፎም ትለኛለች የኛም መጨረሻ ተዚህ በረሃ ነው ስለዚህ አሰፋ አርፈ ተፈጣሪ ጋር ተማከር ፈጣሪ ምን አርግልኝ ልበለው እኔ ግን በእኛ ይብቃ ያልፍልኝ ብለው ስደት ወጥተው ስቃያቸውን የሚያዩት በእኛ ይብቃ እሱ ምን አረገ ፈጣሪ እኮ ምንም አይደለም ያደረገው እና ዛሬ ማን ነው ሰው ነው ከሀገር ያስወጣል ሰው ለዚህ ሁሉ መከራ ያበቃል ሰው ነው እዚህ በረሃ ውስጥ ወርቀን እንድንሞት ያደረገን እኔ ግን አይመስለኝም ናሶፊያ ባልጠግባይነት ከአስሩ እየነጠቀ የገዛው ወንድሙን አራክቶ ሜጃ የሚያሳጣው ሰው ነው በገዛ ሀገሩ የራሱን ወንድም ሜጃ በማሳጣት አንገብግቡ ለስደት የሚያበቃው ሰው ነው ሶፊያ ወይ ሰው መሆን አንተ ሰው እንጂማ ፈጣሪ ገና ድሮ ፍጥረታቱን ከመፍጠሩ አስቀድሞ ነበር ምድር ለሁሉም በሚበቃት በረከት አትረፍርፎ ይሰራት ብለህ ነው ጎዳና አሰፋ ለምንድን ነው የሚጮት ዘመዶችን እየጠራ ነው አሰፋ ጅብ እኮ ብቻውን አይበላም እንደው ፈጣሪ የዛሬ ብቻ ብርታቱ ስጠኝ አትድከም እባክህ አትድከም አልኩህ አሰፋ ተነሽ እንጂ ሶፊያ ምን ፋይል ብዬ ነው የምነሳው ታይባ ታዲያ ቁጭ ብለው ይብሉን እንደምትዩ አዎ አላላ ፍቃድ ምንም አይሆንም